ዶክተር ቴድሮስ ስለ ደቡብ አፍሪካ ምንድን ነው ያሉት? ዶክተር ቴድሮስ ደቡብ አፍሪካ ውስጥ በተገደለ ኢትዮጵያዊ ጉዳይ የሰጡት አስተያየት ውዝግብ አስነሳ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያዊና ሞዛምቢካዊ ዙሪያ በሰጡት አስተያየት የሀገሪቱ መንግስት ደስተኛ ለመሆኑን ገለጸም። ዶክተር ቴድሮስ እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው ማለት ነበር የገለጹት። የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ በሚፈጸሙ መጤ ጠል ጥቃቶች የሰው ሕይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያዊና የሞዛምቢካዊ ዜጎች በምሳሌነትም ጠቅሰዋል። ይህን ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በሀገሪቱ ውስጥ ተፈጥሯል ስለሚባለው መጤ ጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ነው የገለጹት። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ሕይወት በማለፉም እንደሚያዝኑ በመግለጽ ምክንያቱ ግን መጤ ጠል ጥቃት እንዳልሆነም አስተባብሏል። ባለስልጣናት ለኢትዮጵያዊና ለሞዛምቢካዊ ሞት ምክንያት የመጤ ጠል ጥቃት አለመሆኑን ከመግለጻቸውም በተጨማሪም የኢትዮጵያዊ ሞት ከተደራጀ ወንጀል ጋር እንደሚያያዝ የሞዛምቢኩ ደግሞ ምርመራ እየተደረገበት እንደሆነም በሂደት ላይ እንደሆነ ነው የገለጹት።